በቤተ ክርስቲያናችን አስተምህሮ ይህ ዕለት ብስራተ ገብርኤል ይባላል። ይህም መልአኩ ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን እንደምትወልድ ብስራቱን የነገረበት ታላቅ ዕለት ነው። ብስራቱንማ የነገራት መጋቢት 29 ቀን ነው ቢሉ ትክክል ነው። ብስራቱን የነገራት መጋቢት 29 ዕለት ነው፣ ያውም እሁድ ከቀኑ 3 ሰዓት ላይ። ታዲያ ዛሬ ለምን እናከብረዋለን ካሉ ምክንያቱ እንዲህ ነው። ምንጊዜም ወርሃ መጋቢት ታላቁ አብይ ጾም የሚውልበት ወር ነው። በዚህ በአብይ ጾም ደግሞ ሐዘን፣ ለቅሶ፣ ጾም፣ ጸሎት እንጂ ደስታ፣ ፌሽታ፣ እልልታ፣ ጭብጨባ በፍጹም የለም። ይህ ወር የሐዘን ወር ነው። ታቦት አውጥቶ በዓል ማክበርም ስህተት ነው። ፍትሐ ነገሥት አንድምታ ላይ በሰፊው እንደተብራራው። ታዲያ ቅዱሳን አባቶቻችን እንደዚህ አይነት ስርዓት ሰሩልን። የመጋቢት 27 ስቅለቱን ጥቅምት 27 ቀን እንዲሁም የመጋቢት 5 አቡነ ገብረ መንፈስ ቅዱስ ዕረፍትን ወደ ጥቅምት 5 ቀን ዞሮ እንዲከበር አደረጉ። የመጋቢት 29 ብስራቱንም እንዲሁ ታኅሳስ 22 ቀን ዞሮ እንዲከበር ያደረገው ታላቁ አባት የጥልጥያ ኤጲስቆጶስ ደቅስዮስ ይባላል። በእመቤታችን ፍቅር ልቡ የነደደ ታላቅ ጻድቅ ሰው ነው። የእመቤታችንን ተአምራቷን የሚናገር መጽሐፍ የሰበሰበም እንዲሁ ታላቅ አባት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ከመከበሩ አንድ ሳምንት ቀደም ብሎ ብስራቱ መከበር አለበት ብሎ ስርዓት ሰራ። አገሬኑም ሰብስቦ ታላቅ የደስታ በዓል አደረገ። እመቤታችን ቅድስት ድንግል ማርያምም ተገለጠችለት። ወዳጄ ደቅስዮስ በአንተ ደስ አለኝ፣ እንዳከበርከኝ እኔም አከብርሃለሁ አለችው። ሰማያዊ ልብስና ሰማያዊ ወንበር ሰጠችው። ይህችን ልብስ ከአንተ ሌላ ማንም አይለብሳትም፣ ይህችንም ወንበር ከአንተ ሌላ ማንም አይቀመጥባትም አለችው። ደቅስዮስ ሰርቶልን ያለፈውን ስርዓት ቤተክርስቲያናችን ተቀብላ ይኸው ዛሬም ድረስ ታከብረዋለች። ወደ ቀደመ ነገራችን ስንመለስ በዚህች ዕለት የምናከብረው ታላቁ በዓል የመልካም ነገር ብስራት ነው። መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ በተላከ ጊዜ ሁሉ የመጣበትን ምክንያት ሲያስረዳ ደጋግሞ የሚናገረው አንድ ቃል ትእዛዝ ወጥቷል የሚል ነበር። ይህ ትእዛዝ እግዚአብሔር ለመልአኩ ወደ አንድ ሰው እንዲሄድና እንዲናገር የሚሰጠው ትእዛዝ ነበር። ቅዱስ ገብርኤል ወደ አንድ ስፍራ ይሄድ ዘንድ ከፈጣሪ ትእዛዝ ይወጣ ከነበረ ወደ ናዝሬት ገሊላዋ ድንግል ማርያም በተላከበት በዚያ እጅግ ወሳኝ ዕለትስ እንዴት ያለ ትእዛዝ ወጥቶ ይሆን? የዳንኤልን ሕልም ለመፍታት ትእዛዝ ከወጣ የሰው ልጆችን የዘመናት ሕልም ለመፍታት የሚወጣው ትእዛዝ የተለየ መሆኑ አይቀርም። ናቡከደነጾርን አውሬ ትሆናለህ ብሎ ሕልሙን ለመፍታት ቅዱስ ጠባቂ የልዑልን ትእዛዝ ካመጣ አምላክን ሰው ይሆናል ለማለት ምን አይነት ትእዛዝ ይመጣ ይሆን? ሰለስቱ ደቂቅን ከእሳት ለማውጣት ይህ መልአክ ታዞ ከተላከ የአዳምን ዘር ከሲኦል እሳት ለመታደግ ወሳኙን ዜና ይናገር ዘንድ እንዴት ያለ መመሪያን ተቀብሎ ይሆን? እግዚአብሔር ቅዱስ ገብርኤልን ለመላክ ትእዛዝን ባወጣ ጊዜ ዓለምን ከፈጠረበት ጥበቡ የሚበልጠውን ዓለምን የሚያድንበትን ጥበብ ሚስጥረ ሥጋዌን ለብቻው ነገረው። ይህ ሚስጥር እግዚአብሔርን የመምሰል ሚስጥር ታላቅ ነው የተባለለት ሚስጥር ይህ ነው። ነቢዩ ዳዊት የማይታይ ስውር ጥበብን አስታወከኝ ብሎ የዘመረለት እግዚአብሔር አስቀድሞ ለክብራችን የወሰነው ተሰውሮም የነበረውን ሚስጥር ይህ ነው። እግዚአብሔር ይህንን ስውር ጥበብ ለቅዱስ ገብርኤል ለብቻው ነገረው። ይህ ሚስጥር በአንድነት እስከተዘመሩባት የልደቱ ደስታ ዕለት ድረስ ከቅዱሳን መላእክትም እንኳ ተሰውሮ የነበረ ታላቅ ሚስጥር ነው። ሊቁም በአርያም ካሉ የቃልን የመምጣቱን ሚስጥር ያወቀ ማንም የለም፣ መልአኩም ቃል ሥጋ የሚሆንበትን ዕለት አላወቀም እንዳለ ቅዱስ ጳውሎስ ከዚችም ዓለም ገዢዎች አንዱ እንኳ ይህንን ጥበብ አላወቀም እንዲሁ እንዳለን የዚህ ዓለም ገዢ የተባለ ዲያብሎስም ስለ አምላክ ሰው መሆንና ከድንግል መጸነስ ተሰውሮበት ነበር። የማርያም ድንግልና የጽንሷ ነገርና የጌታ መሞት ከዚህ ዓለም ገዢ ከዲያብሎስ የተሰወሩ እግዚአብሔር ዝምታ ውስጥ የተሸሸጉ ታላላቅ ሚስጥራት ናቸው የሚለው ቅዱስ አግናጢዮስ ዘአንጾኪያ የቅዱስ ገብርኤልን ብስራት ዲያብሎስ ጨርሶ እንዳላወቀውና ጌታችን መድኃኒታችን ኢየሱስ ክርስቶስም ድንግልናዊ ልደቱን ለዮሴፍ በመታጨቷ ውስጥ ሰውሮበት እንደነበር ይገልጻል።
በእርግጥም ዲያብሎስ የክርስቶስን አምላክነት መጠራጠር በጀመረበት ጊዜ እንኳን በሄሮድስ አድሮ ሕፃኑን ክርስቶስ ለማግኘት ብዙ ሕፃናትን አስጨፍጭፎ ነበር። ይህን ያደረገው ጠላት መጽነሷን ቢያውቅ ኖሮ ደግሞ ብዙ ጽንስ ባጨናገፈ ነበር። ገብርኤል ወደ አንዲት ድንግል ሄዶ እንደነበረ ቢሰማ ኖሮም ብዙ የእስራኤል ደናግልን ባስገደለ ነበር። መላእክት ወደ ገቡበት ወደ ሎጥ ቤት እንዳይገቡ የሰዶምን ሰዎች ዓይን ያሳወረና መግቢያው እንዲጠፋቸው ያደረገው አምላክ ሰይጣንንና ሰራዊቱንም ድንግሊቱ ያለችበትንና መልአክ እግዚአብሔር የገባበትን ስፍራ እንዳያውቁ ዓይናቸውን አሳውሮባቸው ነበር። ቅዱስ ገብርኤል እንዲያበስር የተነገረው ዜናም ከመላእክትም ካጋንንትም የተሰወረ ታላቅ ምስጢር ነበር። የያዘው ምስጢር ከልዑል ዘንድ ከእርሱ ብቻ ተነግሮታልና ሊነግራት ወደደ። በጉዞው እንዳይዘገይ በፈጣን ክንፎቹ ወደ እርሷ በረረ እንዳለ ቅዱስ ያዕቆብ ዘስሩግ ገብርኤል የእግዚአብሔር ምስጢረኛ ነበር። ዲያብሎስ ቅዱስ ገብርኤል ወደ ድንግል ማርያም እንደተላከ ቢያውቅ ኖሮ ምን ይሆን ነበር ካልን ይኸው መልአክ በአንድ ወቅት ወደ ነቢዩ ዳንኤል እግዚአብሔር ዘንድ ተልኮ በነበረበት ጊዜ የተፈጸመው ክስተት ለዚህ መልስ የሚሆን ነው። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል። እኔም ስለ ቃልህ ወጥቻለሁ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። እነሆም ዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። እኔም ከፋርስ ነገስታት ጋር በዚያ ተውሁ። ቅዱስ ገብርኤል ከእግዚአብሔር ታዞ ለዳንኤል መልእክትን ሊያደርስ ሲመጣ ፋርስ ሰዎችን ለጣዖት የሚያሰግዳቸው የፋርስ መንግስት አለቃ ዲያብሎስ 21 ቀን በመንገድ ላይ እየተዋጋ ተቋቁሞ ዘገየው። ቅዱስ ሚካኤል ሊረዳው ሲመጣ ግን ገብርኤል ወደ ዳንኤል መጣ። ለዳንኤል መልእክቱን ከተናገረ በኋላም ገብርኤል ስለቀጣይ ጉዞ ሲናገር አሁንም ከፋርስ አለቃ ጋር እዋጋ ዘንድ እመለሳለሁ ብሎ ከዲያብሎስ ጋር ውጊያው እንደሚዘልቅ ነግሮታል። እዚህ ጋር ልብ ልንል የሚገባው ለነብዩ ዳንኤል መልእክትን ሊያደርስ የተላከውን ቅዱስ ገብርኤልን 21 ቀናት ተዋግቶ ያዘገየው ዲያብሎስ ይኸው መልአክ ወደ ድንግል ማርያም ዓለምን የሚያድን መልእክትን ያደርስ ዘንድ እንደተላከ ቢያውቅ ኖሮ ስንት ቀን ያዘገየው ይሆን? በእርግጠኝነት መላውን የአጋንንት ሰራዊት ሁሉ ሰብስቦ ቅዱስ ገብርኤልን በከበበው ነበር። ገብርኤልን ለመርዳት ሚካኤል ብቻ ሳይሆን ሁሉም መላእክት በመጡና በሰማይ ታላቅ ሰልፍ በሆነና ሚካኤልና ሰራዊቱም ዘንዶውን እንደቀድሞው በተዋጉት ነበር። ሆኖም የፋርስ ብቻ ሳይሆን የዚህ ዓለም ገዢዎች አጋንንት የገብርኤልን ተልእኮ አላወቁም ነበር። አንድም ለምስጋና የሚቆሙ መላእክትንም ባለማወቅ ሰወራቸው። ቅዱስ ገብርኤል ግን ይህንን የማዳን ምስጢር እንዲይዝ የተመረጠ የሰራዊት አምላክ ታማኝ ባላደራ ነበረ። በመጀመሪያው የመላእክት ተልእኮ እግዚአብሔር ድንግሊቱ ከመጽነሷ በፊት ስለ ጽንሷ ይነገራት ዘንድ መልእክትን አስቀድሞ ሊልክ ወደደ። በእርግጥ እግዚአብሔር በሁሉ የሞላ አምላክ ሆኖ ሳለ መልእክተኛን መልአክ አያስፈልገውም ነበር። ቅዱስ ያዕቆብ ዘስሩግ እንዲህ ይጠይቃል፣ እርሱ እግዚአብሔር ከኪሩቤልና ሱራፌል ይልቅ አይፈጥንምን? ከመላእክትስ ሁሉ አይፈጥንምን? የእርሱ መነሳት ከመላእክት መብረር የፈጠነ ነው። እርሱ ከብርሃን ይፈጥናል፣ ነፋስም አይዘውም። ታዲያ ስለምን መልአኩን ላከ? ስለምንስ እንዲሁ በማጸኗ አላደረም? ሊቁ ራሱ በመንፈስ ቅዱስ ይመልሳል። ያለ ጋብቻ ያለ ሩካቤ እንዲሁ እንደጸነሰች አይታ እንዳትታወክ በድንግልና የምትጸንሰው ማንን እንደሆነ ታውቅ ዘንድ አስቀድሞ ላከው። አባ ጊዮርጊስም ያለ ብስራተ ገብርኤል ብትጸንስ ኖሮ ሊፈጠር የሚችለውን ሁኔታ ሲገልጽ ገብርኤል ሳያበስራት በስጋ ይወለድ ዘንድ እግዚአብሔር ቢወድድ ኖሮ በቻለ ነበር። ነገር ግን በጥቂቱ ሲያድግ ስለ ጽንሷ በልቧ ይህ ስለ ጽኑ ደዌ የመጣ ነውን? ወይስ የሰው ልጅ ከሚተነኳኩሱት ከመናፍስት ይሆንን ብላ እንዳትደነግጥ ለእናቱ አሰበላት ይላል። እግዚአብሔር ማንኛውንም ነገር ከሰው ጋር ለማድረግ ሲፈልግ የሰው ልጅ ግዕዛን ወይም ነፃ ፈቃድን ያከብራል። ነቢያቱን ለነብይነት፣ ሐዋርያቱን ለሐዋርያነት ሲመርጣቸው አስገድዶ ሳይሆን ነፃ ፈቃዳቸውን አክብሮ ነበር። እርሱ ለማዘዝ ኃይልና ስልጣን ያለው አምላክ ሲሆን ነቢያቱን ማንን ልካለው ማንስ ይሄድልናል የሚል አምላክ ነበረ። ሁማንን ለመፈወስም ልትድን ትወዳለህን የሚል ጌታ፣ የሚያምንበትን ሰውም ሊከተለኝ የሚወድድ ብሎ ነፃ ፈቃዱን የሚጠይቅ አምላክ ነው።
እሳትና ውሃን በፊት አቀረብኩልህ፣ ወደ ወደድከው እጅን ስደድ የሚለው ይህ የነጻነት አምላክ አንዲትን የ15 ዓመት ገሊላዊት ብላቴና ጸንሳ እንድትወልደውና በእርሱ ምክንያት የህይወት ዘመን ስደትን እና ሐዘንን እንድትቀበል ያለ ነጻ ፈቃዷ ሊወስንባት አይፈልግም። ቅዱስ እግዚአብሔር አብ ለአንድያ ልጁ እናትን ያደርግለት ዘንድ ወደደ። ሆኖም እርሱ ስለመረጣት ብቻ እናት እንድትሆን አልወደደም። ስለዚህ እርሱ ለእናትነት እንደመረጣት እርሷ ደግሞ ልጇ እንዲሆን ፈቅዳ ትመርጥ ዘንድ ፈቃዷን ለመጠየቅ ብርሃናዊ መልአኩን ወደ እርሷ ላከ። አብርሃም ለልጁ ለይስሐቅ ሙሽራ የምትሆነውን ሴት አሳምኖ እንዲያመጣ ሎሌውን ብዙ እጅ መንሻ ሲዞ እንደላከው እግዚአብሔር አብም ለአንድያ ልጁ ማድሪያ ትሆነው ዘንድ እሺ ያሰኛት ዘንድ ሎሌውን ገብርኤልን የምስጋና እጅ መንሻ ሲዞ ሰደደው። ማር ያዕቆብ እንዳለው እግዚአብሔር ወደ ምድር ወርዶ ያድር ዘንድ በፊቱ መንገድን ይጠርግለት ዘንድ መልአኩን ከዙፋኑ ወደ እግሩ መረገጫ ላከው። ድንግሊቱን ለእናትነት የመረጠው አምላክ መልአኩን ሲልከው ይዟት ወደ ሰማያት ሰማያት እንዲያመጣለት አላዘዘውም። ኤልያስ በእሳት ሰረገላ ተጭና ወደ ጽራሪያም ትምጣልኝና ከእርሷ ሰው ሆኜ ልወለድ አላለም። ድንግል ማርያም ጸንሳ የወለደችው በሰማይ ቢሆን ኖሮ የሰው ልጆች ዛሬ ያገኘነው ደስታን ባጣን ነበር። ቅዱስ አባ ጊዮርጊስ እንዲህ ሲል ይቀጥላል። በጽራሪያም ጸንሳው ቢሆን ኖሮ ክብርና ከፍ ከፍ ማለት ለእርሷ ለብቻዋ በሆነላት ነበር። እኛም በእርሷ ከፍ ማለት ጥቅም ባላገኘን ነበር። በኪሩቤል ሰረገላ ላይ ወልዳው ቢሆን መታቀፉን ማን ያይ ነበር? ማንስ አካሉን ይዳስሰው ነበር? ቅዱስ ገብርኤል ድንግል ማርያምን እንዲያበስራት መመረጡ ከቅዱሳን መላእክት ሁሉ የላቀ ያደርገዋል። ከመላእክት መካከል መመረጥ ውስን ቁጥር ካላቸው የሰው ልጆች መካከል እንደመመረጥ አይደለም። በውኑ ለሰራዊቱ ቁጥር አላቸውን እንዲል ቅዱሳን መላእክት ስፍር ቁጥር የሌላቸው ናቸው። እንደ ሰው ተዋልደው ያልበዙትና በቁጥራቸው ልክ በአንድ ጊዜ የተፈጠሩት ዘር አልባዎቹ መላእክት መላው አዳም ዘር ለእያንዳንዱ በራሱ ጠጉር ልክ ቢከፋፈሉ እንኳ ቁጥራቸው አይፈጸምም። ከዓለም መፈጠር ጀምሮ እስከ ዓለም ፍጻሜ ድረስ የወረደው ዝናብ ነጠብጣቡ ቢቆጠርም ከዚያ የሚበዙ ሰራዊት ናቸው። ቅዱስ ያሬድ ከአላፋት መካከል የተመረጠው የመላእክት አለቃ ብሎ የጠራው ቅዱስ ገብርኤል የተመረጠው ከነዚህ ሁሉ መላእክት መካከል ነውና ከመላእክት ሁሉ ከፍ ያለ ነው። ቅዱስ ገብርኤል እንዲናገር የተመረጠው ዜና በገነት ውስጥ የተበላሸውን የሰው ልጅ ታሪክ የሚለውጥ ሰውና አምላክን ሰማይና ምድርን ነፍስና ስጋን የሚያስታርቅ ዜና ነበር። ወንጌል ንስሐ በሚገባ በአንድ ኃጢአተኛ በሰማይ መላእክት ዘንድ ደስታ ይሆናል ይላል። ይደንቃል። ቅዱሳን መላእክት የአንድ ሰውን መዳን ሳይንቁ ሐሴትን ያደርጉበታል። የአንድ ኃጢአተኛ ሰው መዳን የመላእክት ሁሉ ደስ የሚያሰኝ ከሆነ የሰው ልጅ ሁሉ መዳን አንዱ መልአክ ገብርኤልን ምንኛ ደስ ያሰኘው ይሆን? ገብርኤልስ ይህንን ለመላእክት ሁሉ ሐሴት የሚያበቃ የሰው መዳን ዜናን ሰምቶ ደስታውን ለብቻው እንዴት ቻለው? ለብስራታዊ መልአክ ይህንን ደስታ በልቡ ብቻ መያዝስ እንዴት ያለ ከባድ ነገር ይሆንበት ይሆን? ቅዱስ ገብርኤል ይህንን ዜና በምስጢር ይዞ ለድንግሊቱ እንዲያበስር ሲነገረው በታላቅ ደስታ ደስ ብሎት ነበር። ዜናው ሰውን ከመላእክት በላይ ከፍ የሚያደርግና ከእግዚአብሔር ጋር የሚያተካክል ዜና ቢሆንም ቅናትና ምቀኝነትን የማያውቀው ገብርኤል ዜናውን ሲሰማ በእጅጉ ደስ አለው። ሰውን ስለመውደዱና ስለ ርህራሄው በአዳም መውደቅ ያዝን ነበርና ከጌታው ይህንን ቃል በሰማ ጊዜ ደስ አለው። መቼም ፊትን አኩማትሮ ደስ ይበልሽ ማለት የለምና ቅዱስ ገብርኤል በድንግሊቱ ፊት በደስታ ስለተናገረ ቤተክርስቲያናችን ደስተኛው ደስ የተሰኘ ፊት ያለው ትለዋለች። በእግዚአብሔር ፊት በፍርሃት የሚቆመው መልአክ በድንግል ማርያም ፊት ግን በደስታ ሊቆም ተመረጠ። በዚያ ገብርኤል በፍርሃት ይቆማል፣ በዚህ ገብርኤል በሐሴት የምስራች ይናገራል እንዲል። ቅዱስ ገብርኤል ወደ ዳንኤል ሲላክ እንዴት እንደመጣ ዳንኤል እንዲህ ሲል ይገልጻል። ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም እንዲህም አለኝ፣ ዳንኤል ሆይ ጥበብና ማስተዋል እንሰጥ ዘንድ አሁን መጥቻለሁ። እየበረረ የመጣበትን መልእክትም ሲያስረዳው ትንቢት ነበር። ስለዚህ እወቅ አስተውልም። ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤ 62 ሱባኤ ይሆናል። እርሷን በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። ከ62 ጊዜ 7ም በኋላ መሲህ ይገደላል።
ቅዱስ ገብርኤል ለዳንኤል ስለ መሲሁ ክርስቶስ መምጣትና ስለመሞቱ ጭምር ስንት ሱባኤ እንደቀረ አብራርቶ ነግሮታል። አሁን ደግሞ የተናገረው ትንቢት የሚፈጸምበት ጊዜ ደርሶ ወደ መሲሁ እናት እንዲሄድ ታዘዘ። ነቢያት ትንቢቱን ተናግረው ሲፈጸም ሳያዩ ሞተዋል። በሰንበት ደግነውና የማይሞተው ገብርኤል ግን ለዳንኤል የነገረውን ትንቢት ሲፈጸም ላይ ተላከ። ለድንግሊቱ ሄደ ተናገር የተባለው ተደርጎ የማያውቅና የማይታመን ነገር ነበር። አምላክ ሰው ይሆናል፣ ካንቺ ይወለዳል፣ ያለ ወንድ ዘር ትጸንሻለሽ ብሎ ለአንዲት ብላቴና እንዲናገር ትእዛዝ ወጣ። ይህ ብስራት ገብርኤል ሌላ ቀን ሄዶ እንደተናገራቸው ዜናዎች አልነበረም። እርሱና የመላእክት ማህበር ፊታቸውን በክንፎቻቸው ሸፍነው የሚንቀጠቀጡለት አምላክ በአንዲት ድንግል ማህፀን ሊያድር መሆኑን መናገር ቀርቶ ማመን ራሱ ከባድ ነበር። ፈጣሪውን ሰው እንደሚሆን ማሰብ ለአንድ መልአክ እጅግ የረቀቀ ሚስጥር ነው። ቅዱስ ገብርኤል ግን አምላኩን ገና ሳያውቀው አምላካችንን እስክናገኘው ድረስ ጸንተን እንቁም ያለ በእምነቱ የመላእክትን እምነት ያጸና መልአክ ነውና የአምላክን ሰው መሆን ዜና ሊናገር አላመነታም። ሙሴ ለእስራኤል ሄደህ እግዚአብሔር ላከኝ ብለህ ንገራቸው ሲባል ማን ላከኝ ቢሉህስ እነሆ አያምኑኝም ቃሌንም አይሰሙም ብሎ ነበር። ቅዱስ ገብርኤል ግን ድንግሊቱ ቃሌን ባታምነኝስ ብሎ ለመሄድ አላንገራገረም። እንደ ነቢዩ ዮናስም ፈጣሪ ያለውን ባያደርግስ ብሎ የታዘዘው ላለመናገር አልኮበለለም። ሊቁ አባ ዮሐንስ ዘደማስቆ የገብርኤልን አንደበት አድርጎ እንዲህ ይቀኛል። ገብርኤል በሰማያት እንዲህ አለ፣ በከፍታዎች የሚኖር እርሱ ማንም ሊመረምረው የማይቻለው እርሱ እንዴት ሊወለድ ይችላል? ሰማይ ዙፋኑ ምድር የእግሩ መረገጫ የሆነ እርሱ እንዴት በአንዲት ድንግል ማህፀን ሊወሰን ይችላል? 6 ክንፍ ያላቸው ኪሩቤልና ሱራፌል ሊያዩት የማይቻላቸው እርሱ የፍጥረቱን ስጋ ሊለብስ እንደምን ወደደ? እዚህ መቆሜ ስለምንድን ነው? ወደ ባሪያይቱ ሄጄ ጸጋን የተሞላሽ ሆይ ደስ ይበልሽ፣ ንጽሕት ድንግል ሆይ ደስ ይበልሽ፣ የሕይወት እናት ሆይ ደስ ይበልሽ ልበላት እንጂ ወዳጄ ለአንድ ሰው ሕይወቱን የሚለውጥ የምስራች ተናገር ብትባል ወደዚያ ሰው የምትሄደው እንዴት ነው? በእግርህ ከሆነ ትሮጣለህ፣ በፈረስ ከሆነ ትጋልባለህ። ከመቸኮል የተነሳ ክንፍ ቢኖርህም አትጠላም። ገብርኤል ግን ብርሃናዊ ክንፎች ያሉት መልአክ ነውና የሰው ልጅ ሕይወት የሚለውጥ ዜና ይዞ እንደ አብርሃም ሎሌ እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ ብሎ ክንፉን እያማታ በረረ። ኪሩቤል የተባሉት መላእክት የገነትን በር በሚነድድ የእሳት ሰይፍ ዘግተው ሰው ወደ ገነት እንዳይገባ ሲጠብቁ፣ ቅዱስ ገብርኤል ግን እንዴት ወደ ገነት እንደምንመለስ በሚስጥር ሊነግረን ገሰገሰ። ጠቢቡ ሰለሞን የሆነው ነገር እርሱ የሚሆን ነው፣ የተደረገውም ነገር እርሱ የሚደረግ ነው፣ ከፀሐይ በታች አዲስ ነገር የለም ብሎ ነበር። ቅዱስ ገብርኤል ግን ከፀሐይ በታች የሚፈጸም አዲስ ነገር ይዞ ተላከ። የአምላክ ሰው መሆን የዜናዎች ሁሉ ዜና፣ ከፀሐይ በታች የተደረገ ብቸኛው አዲስ ነገር ነው ይላል አባ ዮሐንስ ዘደማስቆ። ቅዱስ ያዕቆብም እንዲህ ይገልጸዋል። ከንጉሱ ሸንጎ ትእዛዝ ወጣ፣ ቅዱሱ ጠባቂ መልእክቱን ተሸከመ፣ ከሰማያውያን ኃይላት በላይ በፍጥነት በረረ፣ ከመላእክት ማህበር በላይ ገሰገሰ፣ በመላእክት አለቆች መካከልም አልዘገየም፣ በነገዶች መካከል በረረ እንጂ በጭፍሮች ውስጥ አልቆየም። የእሳት ነበልባልን መንኮራኮር እየሰነጠቀ ነፋሳትን እየከፈለ እሳት ፍም እየተራመደ መጣ። የሰው ልጅ ደስታን ይናገር ዘንድም መንፈሳዊ ረቂቅ መልአክ እየተንቦገቦገ ወረደ። ደስ ይበልሽ ደግሜ ላለው ደስ ይበልሽ አለ። በእርግጥ ቅዱስ ገብርኤል ወደ እርሷ ሲገባ ብቻዋን በቤት ውስጥ ነበረች። ከማንም ሰው ጋር አልነበረችም። ማንም እንዲያውቃት አልወደደችም ነበር። እኩዮቿን በምንም ነገር ለማስቀናት ሞክራ አታውቅም። ሐሳቦቿ ጓደኞቿ ነበሩና ሌሎች ሴቶችን ጓደኛ ልታደርግ አልወደደችም። ይልቁንም ብቸኝነት የማይሰማት ብቻዋን በሆነች ጊዜ ነው። ብዙ መጻሕፍት፣ ብዙ ነቢያት፣ ብዙ መላእክት ከእርሷ ጋር ሆነው እንደምን ለብቻዋ ትሆናለች? በሕልሟ ሳይቀር ቅዱሳት መጻሕፍትን ትሰማ ነበር። ብዙ ጊዜ ከቤቷ አትወጣም ነበር። ቅዱስ ገብርኤል የሚያገኛት በቤቷ ሆና ነበር። ቅዱስ ገብርኤል ሌሎችን ሲያበስር ዳንኤል ሆይ ቃልህ ተሰምቷልና ወደ አንተ መጥቻለሁ፣ ዘካርያስ ሆይ ጸሎትህ ተሰምቷልና አትፍራ እንዳለው ድንግሊቱን ማርያም ሆይ ጸሎትሽ ተሰምቷል አላላትም። ምክንያቱም ድንግል ማርያም የአምላክ እናት ለመሆን አንድም ቀን ጸልያም አስባም አታውቅም።
ብዙ የእስራኤል ደናግል መሲሁንን የወልደው ይሆናል ብለው ድንግልናቸውን ጠብቀው ኖረዋል። እርሷ ግን የተመረጠችው ራሷን አጭታለት ለማታውቀው ጉዳይ ነበር። እግዚአብሔርን በልቧ እንጂ በማህፀኗ ጸንሶ መኖር በእርሷ ዘንድ ሐሳብ ሆኖ አያውቅም። ድንግል ማርያም እንዲህ ናት። ታላላቅ ሀብታትን ሳትጠይቅ የተቀበለች፣ ሳትለምን የተመረጠች፣ ሳታገባ የጸነሰች፣ ሳታምጥ የወለደች፣ ድንግልናዋን ሳታጣ እናት የሆነች፣ አንዳች ሳትሻ ሁሉን ያገኘች የእግዚአብሔር ድንቅ ስራ እርሷ ናት። ቅዱስ ገብርኤል ለድንግሊቱ ደስ ይበልሽ አላት። የእግዚአብሔር አገልጋይ የንጉሱን እናት አያት፣ ተሳለማትም። ሰላም የተጻፈበትን ደብዳቤ አውጥቶ አነበበላት። የሰው ልጅ የምህረት አዋጅ ለድንግሊቱ ተነበበላት። እስረኞች መፈታት ዜናም ለእርሷ ታወጀ። ይህ የደስታ መልእክት በእርሷ ፊት ይቅረብ እንጂ የሚመለከተው የሰው ልጆችን ሁሉ ነው። ይህ የምስራች ሰው ሆይ ፈጽመ ደስ ይበልህ፣ እግዚአብሔር ዓለሙን ወዶታልና አንድ ልጁንም የሚያምንበት ሁሉ እስከ ዘላለም ፈጽሞ ይድን ዘንድ አሳልፎ ሰጥቷልና የተባለለት የምስራች ነው። የሰው ልጆች መመኪያ ድንግል ማርያም የሰው ልጅን ወክላ የሰማችው ይህንን ደስታ ነበረ። መልአኩ ከደስታ ብስራት ቃሉ ጋር ድንግሊቱን ጸጋን የተሞላሽ ሆይ አላት። በቀጥታ በስሟ ከመጥራትም ይልቅ ድንግሊቱን ለመጥራት ያስቀደመው የመጀመሪያው ስሟ ጸጋን የተሞላሽ ሆይ የሚል ነበር። ይህም ማንነቷን ክብሯን በማየት በትውልድ ሁሉ ከሚወጡላት ከአምላክ እናት ብዙ ስሞች መካከል በመልአክ የተነገረላት የመጀመሪያ ስም ነበር። ጸጋን ስለመሞላት የምናገኘው ሌላ ሐዲስ ኪዳናዊ ቃል የመጀመሪያው ጸጋንና ዕውቀትን ሞልቶ በእኛ አደረ ተብሎ ስለ ቃል ሥጋ መሆን የተነገረው ነው። ክርስቶስ ጸጋን ተሞልቶ ማለት የመለኮታዊ ባህሪን ክብሩን ለእኛ ለነሳው ሥጋ ጸጋ አድርጎ ሰጠ፣ ከሥጋችን ጋር ተዋህደ ማለት ነው። ለመልአኩ የከበረ ሰላምታና ምስጋና የድንግሊቱ ምላሽ በጥበብ የተሞላ ነበር። እርሷን ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላም አሰበች። ምስጋና ነውም ብላ ልቧን ከፍታ ከመስማት ይልቅ ከምስጋናው በስተጀርባ ምን ይኖር ይሆን የሚለውን አሰበች። ልጇ በአንድ ሰው አንደበት ቸር መምህር ሆይ ተብሎ ሲጠራ ስለምን ቸር ትለኛለህ ብሎ እንደጠየቀ ሐሳቧ እንደ ልጇ ሐሳብ ይሆንላት ይህች ቅድስትም ተመሰገንኩ ብላ ሳትቀበል ምስጋናውን መረመረች። ድንግል ማርያምም ቀጠል አድርጋ የቀረበላትን ምስጋና ሰምታ ከመቀበል ይልቅ እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ ብላ ፈራች። ለቅዱሳን ሰዎች ከመሰደብ ይልቅ መመስገን ያስፈራቸዋልና ድንግሊቱ በምስጋናው ደስ ከመሰኘት ይልቅ ለመቀበል ፈራች። ይህንን ያየው መልአኩ ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ሞገስን አግኝተሻልና አላት። መልአኩ ምስጋና ሲደንቅሽ እኔም አንቺን በፈጠረ በእግዚአብሔር ፊት ሞገስን አግኝተሻል ሲል አረጋጋት። ቅዱስ ገብርኤል ለድንግሊቱ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ነው፣ የልዑል ልጅ ይባላል፣ ጌታ አምላክም የዳዊት የአባቱን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለሙ ይነግሳል፣ ለመንግስቱም ፍጻሜ የለውም ብሎ የተመረጠችበትን ታላቅ ክብር ነገራት። ቅዱስ ገብርኤል ለድንግሊቱ ከክርስቶስ ብዙ ስሞች አንዱ የሆነውን ኢየሱስ የሚል ስም ነገራት። ይህ ስም መድኃኒት ማለት ሲሆን አስቀድሞ የነዌ ልጅ ኢያሱ የተጠራበት ስም ነበር። ድንግል ማርያምም መልአኩ የነገራትን እንደሰማች እጅግ ወሳኝ የሆነና ከጥያቄነት ያለፈ ብዙ ትርጉም ያለው አስደናቂ ጥያቄን ጠየቀች። ወንድ ስለማላውቅ ይህ እንዴት ይሆናል? ይህ ጥያቄ ወንድ ስለማላውቅ ይህ እንዴት ይሆናል የሚለው የድንግል ማርያም ንግግር ድንግልናዊ ሕይወቷን ያረጋገጠ ንግግር ነው። ድንግል ማርያም እግዚአብሔር ባወቀ ለዮሴፍ እንድትታጭ ለካህናቱ አዞ የታጨች ብትሆንም እርሷ ግን አግብታ ወልዳ የመኖር ሐሳብ ጨርሶ እንዳልነበራትና በድንግልና ሕይወት ለመኖር የወሰነች መሆኗን ያሳያል። ለዛሬ አበቃን። ቸርን ሰንብት። ምስጋናችን ለዲያቆን ሄኖክ ኃይሌ ይድረስልን። ይህንን መርሃ ግብር ያሰናዳንላችሁ የብርሃን እናት ከሚለው መጽሐፍ ላይ ነው። ከዚህ ቀጥሎ ያለውንም ከመጽሐፉ እንድታነቡት እንጋብዛችኋለን። ለዛሬ አበቃን። ቸርን ሰንብት። እግዚአብሔር ኢትዮጵያንና ሕዝቦቿን አሁን ካሉበት መከራ፣ ስቃይ፣ ችግር በፍቅሩ በትህትናው ያሻግርልን።